ጲላጦስ ፊት መቆሙን እሱንም ተውት። 3 ሰዓት ላይ ፍርድ መፈረዱን እሱንም ተውት። 6 ሰዓት ላይ መስቀል መቆሙን እሱንም ተውት። 9 ሰዓት ላይ ነፍሱ ከስጋው መለየቱን እሱንም ተውት። 11 ሰዓት ላይ ከመቃብር መውረዱን እሱንም ተውት። ቢያንስ 7 የጸሎት ጊዜያትን ተዋቸው። አንድ ጊዜ የምር ትጸልያላችሁ? 2 ጊዜ? እስኪ ጥያቄ ልጠይቃችሁ። መብራቱን ትንሽ ወደ እነሱ አድርጉልኝ። አንደኛው ይሄንን ወደ እነሱ አድርጉልኝ። በቀን እንደው ለመፈታተሽ ብዬ ነው። እሺ እናንተን ለማሳፈር ፈልጌ አይደለም። በቀን 2 ጊዜ የምትጸልዩ እስኪ እጃችሁን አውጡልኝ። አይዟችሁ፣ ውዳሴ ከንቱ የለውም። ወደ ሰማይ አንለካችሁ። በቀን ቢያንስ 2 ጊዜ አቡነ ዘበሰማያት እንኳን የምትጸልዩ ከቻላችሁ እንደ ፍትሐ ነገሥት ትእዛዝ ቤተ መቅደስ መጣችሁ የምትጸልዩ እስኪ እጃችሁን አውጡልኝ። ለትህትና ነው የምራችሁን? የት ነው እንዲህ ያለ ነው? አንተ የት ነው የጋበዛችሁ? እሺ ለትህትና እንደሆነ አስቤ እሺ ቢያንስ በቀን ቢያንስ 2 ጊዜ የምትበሉ እስኪ እጃችሁን አውጡልኝ። አትበሉም አይደለ? እንደው ታድላችሁ ያረካ ሰዎች እንደ መላእክት እናንተ አትበሉ። አልተግባባንም እንዴ? አልተግባባን? ተግባብተን ነው ዝም ያለው። እመኑኝ ዓለማውያን ይሁን በእርግጠኝነት ቢያንስ 2 ጊዜ በልተን 1 ጊዜ እንኳን መንፈሳዊውን ምግብ ከአምላካችን ጋር የማንነጋገር ከሆነ እመኑኝ የዚህ ዓለም ጉዳይ የሚያስጨንቃቸው ዓለማውያን ሰዎች ይሆንን ነው። መረባቸው ውስጥ እየተጠመድን ነው። በስሌት ውስጥ እየገባን ነው። እመኑኝ ከጥቂት ጊዜ በኋላ ኃይለኛው ጎርፍ ሲመጣ ጠርጎን ነው የሚወስደን። እስኪ ልጠይቃችሁ፣ አሁንም እስኪ ልጠይቃችሁ። በሳምንት ቢያንስ በሰንበት እሁድ ታስቀድሳላችሁ? በሰንበት ታስቀድሳላችሁ? ወገኖቼ ይሄ ከዚህ ጉባኤ በላይ ጠዋት የነበረው ቅዳሴ ነው የሚከብረው የሚበልጠው። እየሰማችሁኝ ነው? ይሄኛው እግዚአብሔር በረድኤት አለ። ያኛው ስጋውና ደሙ እየተፈተተ ነው። በጉ በመሰዊያው ላይ ቆሞ ከቁስሎቹ አጠገብ ነው የምንሆነው። በዚያች በቅዳሴ ሰዓት ዓርብ ላይ ነው ቀራንዮ የምንሄደው። ትኩስ ደሙ የሚፈስበት ልዩ ሰዓት ናት። እሷን የሚተካ ጊዜ የለም በቤተ ክርስቲያን። በማለዳ ምናልባት 20 ሰው ነው የነበረው ቅዳሴ ሲገባ 20 ሰው እዚህ ግቢ ውስጥ 20 ሰው። ከዚያ በኋላ የተጥለቀለቀው ግን አይጣል ምን ማለት እንደሆነ ታውቃላችሁ? ከዋናው ኃይል ጋር መገናኘት ትተናል። ሰንበት ተማሪዎችም ስትወዛወዙ ነው ማያችሁ። አቤት እንዴት እንደሚያስደነግጥ! ግማሾቻችሁ ወንበር ታንፏቅቃላችሁ። አቤት እንዴት እንደሚያሳዝን! አሁን በዚያ ጊዜ እንቅስቃሴ ይገባል። ተው እንጂ እናክብረው እንጂ በሚገባ እናምልከው እንጂ። ቢያንስ በሳምንት እሁድ እስከምታስቀድሱ እጃችሁን አውጡልኝ።